የኛ ታሪክ የሚጀምረው በአውቶማቲክ ብልሃት በሚንቆረቆር የፋብሪካ ወለል ላይ ሳይሆን በ19ኛው ክፍለ ዘመን መገባደጃ ላይ ባለው አሜሪካዊ የእርሻ መሬት ላይ ነው። ዓመተ ምህረቱ በ1879 ነው። አንድ የ16 ዓመት ወጣት ሄንሪ ፎርድ በዲርቦን ሚቺጋን የሚገኘውን የአባቱን እርሻ ጥሎ ወደ ከተማዋ የኢንዱስትሪ ማዕከል ወደ ሆነችው ዲትሮይት ለመሄድ ታላቅ ውሳኔ ያደረገ። በዚያ ዘመን አስተማማኝ የመጓጓዣ መንገዶች ባቡር ወይም የፈረስ ጋሪዎች ብቻ ነበሩ። መኪና ቢሆን ለሩጫና ለሀብታሞች የሚውል የቅንጦት ነገር ተደርጎ ይታይ ነበር። ይሁን እንጂ ሄንሪ ዲትሮይት ከደረሰ ከ35 ዓመታት በኋላ በምድር ላይ ያሉ መኪኖች ግማሽ ያህሉ ስሙን ይሸከሙ ነበር። ሄንሪ ፎርድም በታሪክ ውስጥ እጅግ ባለጸጋ ከሆኑ አሜሪካውያን መካከል አንዱ ሆነ። ሄንሪ ፎርድ የተባለው ሐምሌ 30 ቀን 1863 ሲሆን ከስድስት ልጆች መካከል የበኩር ነበር። የቤተሰብ ወግ የእርሻ ስራውን እንዲረከብ ይጠበቅበት ነበር። ሆኖም ሄንሪ አድካሚ፣ ቀርፋፋና አሰልቺ የሆነውን የእርሻ ስራ ፈጽሞ አልወደደውም። ለእርሻ ያለውን ስሜት የሚገልጸው ታዋቂ አባባሉ እንዲህ ይላል: ለእርሻው የተለየ ፍቅር ኖሮኝ አያውቅም። በእርሻው ላይ ያለችውን እናቴን ነው የምወዳት። ይህ ከመሬት ጋር የነበረው ያለመጣጣም ስሜት ለመካኒክስ ያለውን የማይቋረጥ ጉጉት አቀጣጠለው። ከ8ኛ ክፍል በላይ አልተማረም። በተግባር እየሰራ መማርን ይመርጥ ነበር። በ12 ዓመቱ አባቱ የሰጡትን የእጅ ሰዓት ወዲያውኑ ፈቶ ደግሞ በመገጣጠም ጎረቤቶቹ ዘንድ የተዋጣለት ሰዓት ጠጋኝ የሚል ስም አተረፈ። በ13 ዓመቱ ለመጀመሪያ ጊዜ የእንፋሎት ሞተር ሲመለከት ትኩረቱ ሙሉ በሙሉ ተቀየረ። በ18 ዓመቱ ደግሞ የመጀመሪያውን የእንፋሎት ሞተር መስራት ቻለ። የእናቱ የሜሪ ፎርድ ድንገተኛ ሞት የሄንሪን ለእርሻ የነበረውን ጥላቻ አባባሰው። በ16 ዓመቱ የአባቱን ፍላጎት በመቃወም ጥቂት ንብረቶቹን ይዞ ወደ ዲትሮይት አመራ። ከተማዋ በዚያን ጊዜ በአዲስ የኢንዱስትሪ ቴክኖሎጂ እየተነቃቃች የነበረች ሲሆን እንደ እሱ ያሉ ወጣት መካኒካል መሐንዲሶች ያስፈልጓት ነበር። በከተማዋ የነበሩት የመጀመሪያ ዓመታት የጥረቱ ማሳያ ነበሩ። በአውራ ጎዳና ላይ የትራም ማምረቻ ኩባንያ ውስጥ ለአጭር ጊዜ ሰርቷል። እንዲሁም በማሽን ቤት ውስጥ ሰልጣኝ በመሆን በሳምንት $2.6 ብቻ ያገኝ ነበር። ኪራዩን ለመሸፈን በሌሊት የጌጣጌጥ ባለሙያ ሆኖ ይሰራል። በሳምንት ተጨማሪ $3 በማግኘት ሰዓቶችን ይጠግን ነበር። ይህ ድርብ ህይወት አድካሚ ቢሆንም ቴክኒካዊ ችሎታውንና ዲሲፕሊን አጎናጸፈው። በ1882 ሄንሪ ወደ ቤት ቢመለስም ፍቅሩ ለመካኒክስ ነበር። ጊዜውን በማሽኖች ሙከራ ያሳልፍ ነበር። በኋላም በአባቱ የተገዛውን ተንቀሳቃሽ የእንፋሎት ሞተር መጠገን ችሎ ነበር። ችሎታው በሰፊው በመሰማቱ በዌስቲንግ ሃውስ ኢንጂን ኩባንያ ተቀጥሮ በመላው ደቡባዊ ሚቺጋን የእንፋሎት ትራክተር ሞተሮችን ይዘረጋና አገልግሎት ይሰጥ ጀመር። በ1885 ክላራ ጄን ብራይትን አግብቷል። አባቱ 40 ሄክታር መሬት እንደ ስጦታ ቢሰጣቸውም ሄንሪ ግን ሌሎች እቅዶች ነበሩት። በ1891 ወደ ዲትሮይት ተመለሱ። እዚያም በጀርመናዊ መሐንዲስ ኒኮላስ ኦቶ በተሰራው በጣም ቀልጣፋ የጋዝ ሞተር ተማረከ። በተለይም በኤሌክትሪክ ብልጭታ የሚሰራው የማቀጣያ ስርዓት አስገረመው። ስለ ኤሌክትሪክ የበለጠ ለመማር በኤርሰን ኢሉሚኔቲንግ ኩባንያ ውስጥ በሌሊት መሐንዲስነት ስራ አመልክቶ በወር $40 ደሞዝ መስራት ጀመረ። ይህ ስራ ስለ ኤሌክትሪክ በደንብ እንዲማር ጊዜ ሰጠው። በ1893 ሄንሪ ወደ ዋና መሐንዲስነት ከፍ ብሎ በሳምንት 100 ማግኘት ጀመረ። በዚሁ ዓመት የመጀመሪያውን የሚሰራ ጋዝ ሞተር ለመፍጠር ተሳካለት። ይህ የማያቋርጥ ሙከራ በሰኔ 4 ቀን 1898 ፍጻሜውን አገኘ። የሙከራ መኪናውን ኳድሪሳይክልን አጠናቀቀ። ይህ መኪና በነዳጅ ሞተር የሚሰራ 2 የብስክሌት ፍሬም የነበረው ቀላል ግን ድንቅ የቴክኖሎጂ ስራ ነበር። በኋላ ላይ ይህን የመጀመሪያ ተሽከርካሪውን በ200 በመሸጥ ለቀጣዩ ታላቅ ፕሮጀክቱ ፋይናንስ አደረገ። የፎርድ ሞተር ኩባንያ አስቸጋሪ መንገድ። የዲትሮይት ከንቲባ ድጋፍ በማግኘት ሄንሪ ሁለተኛ መኪናውን ሰራ። በነሐሴ 1899 ዲትሮይት አውቶሞቢል ኩባንያ በሀብታሙ የእንጨት ነጋዴ ዊሊያም መርፊ ሽርክና ተመሰረተ። ነገር ግን ይህ የመጀመሪያ ይፋዊ ሙከራ ከአንድ ዓመት በኋላ ከሰረ። ባለ አክሲዮኖች የሰውን መኪና ቅድሚያ እንዲሰጥ ስለፈለጉ፣ ነገር ግን ሄንሪ በውጭ አካል አቅራቢዎች ላይ መመካት በመቅረፉ የምርት ፍጥነቱ ቀርፋፋ ነበር። የመጀመሪያ መኪናው የሆነውን ዴሊቨር ዋገንን ለመስራት 6 ወራት ወስዶበት ነበር። በ2 ዓመታት ውስጥ የተመረቱት 20 መኪኖች ብቻ ነበሩ። ከራሱ ኩባንያ የተባረረው ሄንሪ ግን ብሩህ ተስፋ አልተወም። ፍልስፍናው ግልጽ ነበር። ውድቀት ማለት እንደገና ለመጀመር እድል ነው።
በዚህ ጊዜ ግን በብልሃት መጀመር ማለት ነው። ስራውን ለማሳየት የሩጫ መኪናዎችን ላይ ትኩረት አደረገ። ከአንድ ዓመት በኋላ አዲስ የነደፈው የሩጫ መኪና የአገሪቱን መሪ ሹፌር አሌክሳንደር ዊንተንን በማሸነፍ ባለሀብቶች ለሁለተኛ ጊዜ እንዲደግፉት አደረገ። ውጤቱ በ1902 ሁለተኛ ይፋዊ የፎርድ ኩባንያ መወለድ ነበር። ይሁን እንጂ ሄንሪ በኃይለኛ የሩጫ መኪናዎች ላይ ማተኮሩ ትርፍ የሚያስገኙ የሰዎችን መኪና ከሚፈልጉ ባለሀብቶች ጋር እንደገና ግጭት ፈጠረ። ይህ ግጭት ከዚህ በኋላ በምንም አይነት ትዕዛዝ ስራ አልሰራም በሚል ቆራጥነት ባለ አክሲዮኖቹ ሄንሪ ማርቲን ሌላንድን አመጡ። እሱም የኩባንያውን ስም ወደ ካዲላክ ሞተር ኩባንያ ለወጠው። በ1902 ፎርድ እና የቀደመው የሩጫ ብስክሌት ነጂ ቶም ኩፐር ፎርድ 999 የተባለውን የ80 የፈረስ ጉልበት ያለው መኪና ሰሩ። 999 በሰዓት 91.4 ማይል ከፍተኛ ፍጥነት በመንዳት ሁሉንም የአሜሪካ የፍጥነት ሪከርዶች ሰበረ። በ1904 ዝናው ሲመሰረት ፎርድ ከ11 ስትራቴጂካዊ ባለሀብቶች የገንዘብ ድጋፍ አገኘ። በዚህ ጊዜ ሶስተኛው ኩባንያው በመጨረሻ ዘላቂነት ያለው ፎርድ ሞተር ኩባንያው በ1903 ሆነ። ፎርድ በዚህ ጊዜ ለብዙሃኑ ተመጣጣኝ ተሽከርካሪ ለመፍጠር ቆርጦ ነበር። እኔ ለብዙሃኑ ታላቅ የሆነ የሞተር መኪና እሰራለሁ፣ ጥሩ ደሞዝ የሚያገኝ ሰው ሁሉ ሊገዛው በማይቸገርበት ዝቅተኛ ዋጋ። ከ20 በላይ ዲዛይኖች በኋላ ሞዴል ኤ ላይ በመቀጠልም በተሻሻለው ሞዴል ኤ ላይ አረፈ። የፎርድ ታላቅ ግኝት የኢንዱስትሪ ዘመንን ያነደደው ብልጭታ ከቺካጎ በሚገኝ የእንስሳት እርድ ቤት ባደረገው ምልከታ መጣ። በሰንሰለት ላይ የሚከናወነውን የአካላት መበታተን ሂደት ተመለከተ። ይህም የአሰላለፍ መስመር ተቃራኒ ነው። ይህንን ሐሳብ ለመኪና ግንባታ ተግባራዊ ማድረግ እንደሚችል ተገነዘበ። በ1904 የራሱን ፋብሪካ በመገንባት የአሰላለፍ መስመር ሙከራዎችን አደረገ። ይህም በ1906 ለሞዴል ኤን በተሳካ ሁኔታ ለመጀመሪያ ጊዜ ተግባራዊ ሆነ። ይህ ፈጠራ ወዲያውኑ የምርት ብቃትን 5 እጥፍ ጨመረ። በተጨማሪም በ1905 የራሱን ሞተሮችና ማስተላለፊያዎችን ለማምረት የራሱን ማምረቻ ኩባንያ መገንባት በውጭ አቅራቢዎች ላይ ያለውን ጥገኝነት አስወገደ። ቫናዲየም ብረት የተባለውን አዲስ 3 እጥፍ ጠንካራና በጣም ቀላል የሆነ ቅይጥ ብረት ማግኘቱ ለታላቁ ስኬታማ መኪናው መንገድ ከፈተ። ሞዴል ቲ ሲለቀቅ ዋጋው በ$850 ወይም ዛሬ ወደ $21,000 የሚጠጋ ተወስኖ ነበር። ምላሹ አስደናቂ ነበር። በጥቂት ቀናት ውስጥ 15,000 ትዕዛዞች ተሰጡ። ይህም ኩባንያውን በአሜሪካ አንደኛ አደረገው። በ1910 የሚቺጋን ሃይላንድ ፓርክ ግዙፍ አዲስ ተክል ገነባ። በ1913 ተንቀሳቃሽ የአሰላለፍ መስመር ሙሉ በሙሉ ወደ ስራ ገባ። ይህም 20ኛውን ክፍለ ዘመን የገለጸው ፈጠራ ነው። የተንቀሳቃሽ አሰላለፍ መስመር ብልሃት በቀላልነቱ ነበር። ስራውን ወደማይንቀሳቀሰው ሰራተኛ ማምጣት፣ የሰዎች እንቅስቃሴን በማስቀረት የሚባክነውን ጊዜ መቀነስ። ይህ ለውጥ ብቻ የአንድ ቻሲስ የመገጣጠሚያን ጊዜ ከ12.5 ሰዓታት ወደ አስገራሚ 93 ደቂቃዎች ቀንሶታል። በ1914 የምርት መጠናቸው ከ300,000 ተሽከርካሪዎች አልፎ የሁሉንም የሌሎች የመኪና አምራቾች የጋራ ምርት በልጦ ነበር። በ1916 ወደ 1 ሚሊዮን የሚጠጉ ሞዴል ቲዎች ይመረቱ ነበር። ይህም በዓለም ላይ ካሉ መኪኖች ግማሽ ያህሉ ፎርድ መሆናቸውን ያሳያል። ፎርድ ዋጋውን ያለማቋረጥ በመቀነስ ሞዴል ቲን በ$400 ባልሞላ ዋጋ በ1916 ለብዙሃኑ ተደራሽ አደረገው። በአሰላለፍ መስመሩ ተደጋጋሚነት ምክንያት የሚፈጥረውን ከፍተኛ የሰራተኛ ፍልሰት ለመፍታት ፎርድ በታሪክ ውስጥ እጅግ አብዮታዊ ከሆኑ የሰራተኛ ፖሊሲዎች አንዱን ተግባራዊ ያደረገ። የሰራተኛውን ዝቅተኛ ደሞዝ ወደ $5 በቀን በእጥፍ ጨምሮ የሥራ ሰዓትን በ1 ሰዓት ቀነሰ። ይህም ለሶስተኛ ለ24 ሰዓት ፈረቃ አስችሏል። ይህ እርምጃ ልግስና አልነበረም፣ ብልህ የኢኮኖሚ ስትራቴጂ ነበር። የተረጋጋ ተነሳሽና እጅግ ውጤታማ የሰው ኃይል ፈጠረ። በ1919 ሄንሪ ሁሉንም ባለሀብቶቹን ገዝቶ በዓለም ትልቁ የመኪና ኩባንያ ብቸኛ ባለቤት ሆነ። የ26 ዓመቱ ልጁን ኤድሰን ፎርድን ፕሬዝዳንት አድርጎ ሾመ። ይሁን እንጂ የሄንሪ ፎርድ ስኬት ወደ ግትርነት አመራ። እንደ ቼቭሮሌት ያሉ ተፎካካሪዎች ይበልጥ ቆንጆና የተለያዩ አማራጮችን በማቅረብ ሽያጩ በ1920ዎቹ መጨረሻ ማሽቆልቆል ሲጀምር የሞዴል ቲን ለማዘመን ፈቃደኛ አልሆነም። በመጨረሻም የሞዴል ቲ መስመርን ለመዘርጋት እና አዲስ መኪና
ለመንደፍ ተገደደ። አዲሱ ሞዴል ኤ በ1927 ተለቀቀ። ይህም ፎርድ ከጥሬ ማዕከል እስከ ተጠናቀቀ መኪና ድረስ ሁሉንም ደረጃ የሚቆጣጠርበት በሩዥ ወንዝ አጠገብ በሚገኝ ግዙፍ ፋብሪካ ተመሰረተ። ምንም እንኳን ፈጠራዎቹ ቢኖሩም የፎርድ ሞተር ኩባንያ በ1936 ዓ.ም በአሜሪካ ገበያ ከጀነራል ሞተርስ እና ከክራይስለር ኮርፖሬሽን ጀርባ በመሆን ወደ ሶስተኛ ደረጃ ወርዶ ነበር። ሄንሪ ፎርድ ሚያዝያ 7 ቀን 1947 ዓ.ም አረፈ። ዛሬ የፎርድ ሞተር ኩባንያ ለ$70 ቢሊዮን የሚጠጋ የገበያ ዋጋ ያለው ሲሆን 11 ዘመናዊ ፋብሪካ የሄንሪ ፎርድ ራዕይ እውን የሚሆንበት ወይም ትልቅ ቴክኒካዊ ትንተና። የሄንሪ ፎርድ የአሰላለፍ መስመር መንፈስ ዛሬም በፎርድ ግዙፍ ፋብሪካዎች ውስጥ አለ። ሂደቶቹ ከቀላል ሰው ሰራሽ ፍሰት ወደ ውስብስብ ሳይበር ፊዚካል ሲስተም ተለውጠዋል። ዘመናዊ የፎርድ ሜጋ ፋብሪካ የቴክኖሎጂ ድንቅ ነው። በሺዎች የሚቆጠሩ ልዩ ሮቦቶች፣ ሰው ሰራሽ የማሰብ ችሎታና ልዩ የቁሳቁስ ሳይንስ ጥሬ ነገሮችን ወደ ፎርድ ሬንጀር ወይም F150 ባለ ሁለት ጋሻ ተሽከርካሪ የሚቀየርበት ንጹህና ቁጥጥር የሚደረግበት አካባቢ ነው። ዘመናዊ የፎርድ ሜጋ ፋብሪካ የቴክኖሎጂ ድንቅ ነው። በሺዎች የሚቆጠሩ ልዩ ሮቦቶች፣ ሰው ሰራሽ የማሰብ ችሎታና ልዩ የቁሳቁስ ሳይንስ ጥሬ ነገሮችን ወደ ፎርድ ሬንጅ ወይም F150 ባለ ሁለት ጋሻ ተሽከርካሪ የሚቀየርበት ንጹህና ቁጥጥር የሚደረግበት አካባቢ ነው። የማምረት ሂደቱ የሚጀምረው በሰራተኛ ሳይሆን በጥሬ ዕቃው እጅ ትክክለኛና ግዙፍ ለውጥ ነው። ግዙፍ ጠንካራ ብረትና ልዩ አልሙኒየም የያዙ የብረት ጥቅሎች አንዳንዶቹ እስከ 30 ቶን የሚመዝኑ ወደ ተቋሙ ይደርሳሉ። ጥቅልሎቹ በሰው ጣልቃ ገብነት ሳይደርሱ ወደ ማተሚያ መስመሮች እንዲገቡ ያደርጋል። ይህ የማተም ሂደት ከመጀመሩ በፊት የቁሳቁስ ጥራት የጠበቀ እንዲሆን ያደርጋል። የመጠን ልክነቱ ለማመን የሚከብድ ነው። ለኮሎኝ ጀርመን ያሉ ፋብሪካዎች በአመት 130,000 ቶን ብረት ያከናውናሉ ተብሎ ይገመታል። የዝርዝር ማተሚያ ሂደት። የጥቅልል ቁጥጥር። ግዙፍ ጥቅልሎች ይፈታሉ እና ፍጹም ጠፍጣፋ መሆናቸውን ለማረጋገጥ በትክክለኛ ደረጃ ማሽን ውስጥ ያልፋሉ። ከዚያም ብላክስ ወደሚባሉ የተወሰኑ አራት ማዕዘን ወይም ትራፔዞይድ ቅርጾች ይቆረጣሉ። ፎርድ ለትላልቅ መዋቅራዊ አካላት የሚያገለግሉትን ጨምሮ 8100 ቶን ማተሚያ ኃይል የሚያደርጉ ማተሚያዎችን ይጠቀማል። ወሳኝ ክፍሎች። በሮች፣ የጎን ፓናሎች የተፈጠሩት በተከታታይ ሂደት ሲሆን እያንዳንዱ ዳይ የተወሰነ ተግባር ያከናውናል። ሞተርና ድራይቭ ትሬን ማምረት። አካሉ እየተገነባ ሳለ የተሽከርካሪዎች ዋና መካኒካል እና ኤሌክትሮኒክስ ክፍሎች በልዩ ከፍተኛ ትክክለኛው ካለው አካባቢ ውስጥ ይሰበሰባሉ። ትኩረት የተሻለ አፈጻጸምና ረጅም ዕድሜን ለማረጋገጥ በማይክሮስኮፒክ መቻቻል ላይ ነው። እንደ ሲሊንደር ብሎክ፣ ሲሊንደር ራስ እና ክራንክሻፍት ያሉ የሞተር ክፍሎች የሚሰሩት በማይክሮሜትር ክልል ወይም ከ10 እስከ 6 ሜትሮች በሚለካ መቻቻል ነው። ይህ ከፍተኛ ትክክለኛነት ፍጹም መታተም፣ አነስተኛ ግጭትና የተመቻቸ የማቃጠል ብቃት ለማረጋገጥ አስፈላጊ ነው። ማንኛውም ብክለት ለመከላከል ወሳኝ በሆኑ የመገጣጠም ደረጃዎች ንጹህ ክፍል ሁኔታዎች ሁሉ ጊዜ ይጠበቃሉ። ክራንክሻፍት ሚዛን ማስተካከል። ይህ ንዝረት ለመከላከልና የሞተር መበላሸትን ለመቀነስ ወሳኝ እርምጃ ነው። የተጠናቀቀው ክራንክሻፍት በተለየ ሚዛን ማስተካከያ ማሽን ላይ በከፍተኛ ፍጥነት ይሽከረከራል። ይህም ማንኛውንም የማዞሪያ አለመመጣጠን ይለካል። ከዚያም ኮምፒውተሩ የሚቆጣጠረው መሰርሰሪያ ማዞሩ ፍጹም ለስላሳ እስኪሆን ድረስ ከክብደት መቆጣጠሪያ ነጥቦች ላይ አነስተኛ መጠን ያለው ቁሳቁስ በትክክል ያስወግዳል። የሞተር አስተማማኝነት የሚረጋገጠው እጥፍ ባልሆኑ ሁሉን አቀፍ ምርመራዎች ነው። ሞተሮች በመገጣጠሚያው መስመር ላይ እምብዛም አይሞከሩም ወይም በነዳጅ አይነዱም። ይልቁንም በውጭ በኩል ባለው ኤሌክትሪክ ሞተር የሚሽከረከሩበት 100% ቀዝቃዛ ምርመራ ይደረግባቸዋል። ሴንሰሮች በእያንዳንዱ ሲሊንደር ውስጥ ያለውን ግፊት፣ ግጭት፣ ጊዜና ሌሎች መካኒካዊ ምልክቶችን ይከታተላሉ። ከተገጣጠመ በኋላ ሞተሩ ጥብቅ የሆነ የማህተም ማረጋገጫ ይደረግበታል። ዘይት ከተለየ መርዛማ ያልሆነ ፍሎረሰንት ወኪል ጋር ተቀላቅሎ በግፊት በሞተሩ የውስጥ ቻናሎች ውስጥ ይገባል። ከዚያም ሞተሩ በኃይለኛ ጥቁር መብራት ስር ይመረመራል። በማህተም በመገጣጠሚያ ውስጥ
በካስቲንግ ውስጥ ያለ ማንኛውም ጥቃቅን ክፍተት ወዲያውኑ በደማቅ ሁኔታ ያበራል። ይህም ፈሳሽ እንዳይጠፋ ፍጹም የታሸገ ሞተር መሆኑን ያረጋግጣል። ይህ የደንበኛው የላቀ የረጅም ጊዜ አስተማማኝነት ያረጋግጣል። B1W ከ12 በላይ በሆኑ ኬሚካላዊ መታጠቢያዎች ውስጥ ገብቶ ከብረቱ ላይ ያለውን አይዘይቶችንና ጥቃቅን ብክለቶች ሁሉ በማስወገድ ለቀለም ዝግጅት ያደርጋል። የኤሌክትሮኮት መታጠቢያ ይህ ከዝገት ለመከላከል እጅግ ወሳኝ የሆነ የጥበቃ ሽፋን ነው። አካሉ በኤሌክትሪክ ኃይልና ፕራይመር ቀለም በተሞላ ግዙፍ ታንክ ውስጥ ይጠለቃል። በሰውነት ውስጥ ኤሌክትሪክ ይተላለፋል። ይህም ፕራይመሩ በአውሮፕላን ጠመንጃ ሊደርስባቸው የማይችሉትን የውስጥ ክፍተቶችን ጨምሮ በእያንዳንዱ የብረት ገጽ ላይ ወጥ በሆነ መልኩ እንዲጣበቅ ያደርጋል። ይህ ሁሉን አቀፍ 360 ዲግሪ የዝገት መከላከያ ንብብር ያረጋግጣል። ይህ ሁሉም ዋና ሞጁሎች የተጠናቀቀው አካል ሞተር የውስጥ አካላት በአንድ ላይ የሚገጣጠሙበት ደረጃ ነው። መላው ደረጃ የሚከናወነው በሚያስደንቅ ፍጥነት ሲሆን ለምሳሌ አንድ F150 በየ53 ሰከንዶች እንደሚገጣጠም የሚታወቅ ውስብስብ የሎጂስቲክስ ስራ ነው። ሞጁላር ስብስብና ሎጂስቲክስ ፍጥነትን ለመጠበቅ ብዙዎቹ ክፍሎች በትይዩ መስመሮች ይሰበሰባሉ። በሮች ከአካሉ ላይ ይወገዳሉ እና ወደ ተለየ የንዑስ ስብስብ መስመር ይዛወራሉ። እዚያም እንደ የሽቦ መገጣጠሚያዎች፣ የመስኮት መቆጣጠሪያዎች፣ ድምጽ ማጉያዎችና የውስጥ ፓነሎች ያሉ ውስብስብ አካላት ይገጠማሉ። ይህ ዋና የመገጣጠሚያ መስመር ሰራተኞች ዋናውን ክፍል በቀላሉ እንዲደርሱበት ያደርጋል። አውቶማቲክ የተመራ ተሽከርካሪዎች ወይም AGVS ትላልቅና ውስብስብ ክፍሎችን ወይም የመሳሪያ ፓነሎች፣ ሙሉ በሙሉ የተገጠሙ መቀመጫዎች፣ የጎማ ስብስቦች ከመጋዝ ውስጥ በቀጥታ ወደ ዋናው መስመር ወደሚፈልጉት የተወሰነ ጣቢያ ያጓጉዛሉ። ይህም ትክክለኛው ክፍል ትክክለኛው ጊዜ የሚለውን መርህ ያረጋግጣል። ይህ በመጨረሻው ስብስብ ውስጥ እጅግ የተከበረውና ወሳኝ እርምጃ ነው። የተቀባው አካል በትክክል በተገጣጠሙ ኃይል ማመንጫና ፍሬም ላይ ወይም እንደ ሬንጀር F150 ላሉ የላቀ ፍሬም ተሽከርካሪዎች ወይም ለመደበኛ መኪናዎች ከፍተኛ ልኬት ያላቸው ሮቦቲክ ሊፍቶችና ውስብስብ ሴንሰሮች የኃይል ማመንጫውን ወይም ፍሬም ስብስቡን ከታች ሲያንቀሳቅሱ ትክክለኛ የመጫኛ ነጥቦች ፍጹም መጣጣምን ያረጋግጣሉ። ሮቦቲክ ቁልፎች በደርዘን የሚቆጠሩ ወሳኝ ከፍተኛ ትክክለኛነት ያላቸውን የማጥበቂያ ቅደም ተከተሉን ያከናውናሉ። አካሉና ቻሲውን በቋሚነት ያጣምራሉ። የኤርጎኖሚክስ መግጠም ልዩ የሮቦቲክ ክንድ መቆጣጠሪያዎች እንደ ሙሉ የዳሽቦርድ ስብስብና የፊት መስታወት ያሉ ትላልቅና ከባድ ክፍሎችን በካቢኔ ውስጥ እንዲያነሱ እና እንዲያስቀምጡ ሰራተኞችን ይረዳሉ። ይህም ለሰራተኞቹ ምቹ የሥራ ሁኔታና ለክፍሎቹ ትክክለኛ ምደባን ያረጋግጣል። ይህ የመጨረሻው የማይታለፍ እርምጃ ሲሆን ተሽከርካሪው ከመላኩ በፊት አፈጻጸም፣ ደህንነት እና የደንበኛ እርካታ መረጋገጡን ለማረጋገጥ የተነደፉ አጠቃላይ ምርመራዎችን ያካትታል። የተሽከርካሪው በመቶዎች የሚቆጠሩ የኤሌክትሮኒክስ መቆጣጠሪያ ክፍሎች ወይም ECU በመጨረሻው ግላዊነት የተላበሰ ሶፍትዌር ይጫናል። ቴክኒሻኖች ሁሉም ሴንሰሮች፣ ሞጁሎችና ሽቦች በትክክል እየተገናኙ መሆናቸውን ለማረጋገጥ በመቶዎች የሚቆጠሩ ኤሌክትሮኒክስ ምርመራዎችን ወይም አንድ ሬንጀር ላይ እስከ 300 የሚደርሱ ያካሂዳሉ። ሮቦቲክ ሲስተሞች ሞተሩን በዘይት፣ በማቀዝቀዣ፣ በብሬክ ፈሳሽና ሌሎች አስፈላጊ ፈሳሾች ወደ ትክክለኛና የሚለካ መጠን ይሞላሉ። ሁሉም ተሽከርካሪዎች በጥብቅ የሚፈልገውን የውሃ ምርመራ ያደርጋሉ። ከሄንሪ ፎርድ የመጀመሪያ ቀላል ካይድ ሪሳይክል እስከ ዘመናዊ በዲጂታል ቁጥጥር የሚደረግለት ፋብሪካ በየ53 ሰከንዱ የላቀ F150ን መገጣጠም የሚችልበትን አስደናቂ ጉዞ ተመልክተናል። ይህም ዘመናዊ አሽከርካሪዎች የሚጠብቁትን ትክክለኛነትና ብቃት ያቀርባል።